እንዴ በቃ ይቀወጣል። የድንግል ሴት ሽንት ጭር አይደል? ኢንፎርሜሽን የነገርሽልኝ አሸናው የለ እንዴ? ከእንግዲህ አሁን ከመሞከሬ በፊት አዋ የማን ስነስርዓት እኔ የኔና ጦር ይላል እንዴ አንቺ? አሁን የኔማ አይል ነው የሚለው የላም ሆኗል በይኝ። የላም ነው እሺ የሚለው። እሺ ማለት ድምፅ አይሰማም። ቀስ ብሎ ቀስ ያት ኢቫን መጣች። ይቺ ናት እኮ ትላንት የሰደበችኝ። ትላንት መኪና ላይ ምናምን ብላ ተቀናጣች። ፊቷን አይተሽው ታውቂያለሽ? ኢቫን አካታል ትመቸኝ። እኔ እኮ የማንም ቆሮቆ እንደመጮች አሉን። እግዚአብሔርን ቆጮ የምትመስል ልጅ ትስደበኝ አሁን ሌሊቱን ሙሉ። እኔ ደግሞ መስከሬ የምራን ሰደበች እንዴ? አትውደጂ አንቺን ከሆነ እሷን ዝም በል ኢቫን አስደብርሻለሁ። ታች ከሆነ ያለሽው ሙን እንዳትናገር። ደግሞ ምን እንዳሉት ታውቂያለሽ? መጀመሪያ በልተ እደር። የኔ እናት በልቼ ስላደኩ ነው ከልጅነት ጀምሮ እንዲህ የሚያምር ፊት ያለኝ እንዲህ የሆነ ራሄል የሚወዱኝ እንዳንቺ ማለት ነው። በቡና ቁርስ አላደኩም። ተደብቄ ወይ እየሰረኩኝ አንዳንድ ቆሎ እየበላሁ አላደኩም። ኢቫን ቡና ቁርስ ኬት ይመጣል እነሱ ቤት ቀድዳለ። አይ አይደለም፣ ይሄ ተላገ ጣውላ የሚመስል ፊትሽን ይዘሽ ይሄን የመሰለ የተመጣጠነ ምግብ ስለምበላ ነው። ሪቾ ቆንጅዬ ነኛ እንቺ ምን ይወጣላል? የኔ ሉል አፈር ልብላልሽ። አስበዋል ግን ኢቫንን ስለ ልቦና አልንካት ፍቀድልኝ። አይ አሁን እኮ ይቅርታ እየጠየቀች ነው። አበባ እየላከች ነው። ይቅርታ እየጠየቀች ነው። አበባ እየላከች ነው። በአበባማ ይቅርታ እንዳታረግልኝ። አይንም ይቅርታ እኔ ነገርኩሽ። በጣም ከራሴ የምወደው ባህሪ አንቺ እኔን አስቀየምሽኛ። ሳላስቀየምሽ አልፈታሽም። ሶሪ ምናምን 1-0 ማንም አይመራኝም። 1-0 ምናምን እኔ 2-1 ስንሆን ይቅርታ እንጠይቃለን። አቴ ተላላኪ ልጅ ከርከሮ የመሰለች ልጅ እኔ ሰደብኩ እኮ አታስቀይመኝም እንዴ? አንተ የተላላኪ ልጅ አልኩት። ማን ነው? እኔ ነው እንዴ ያልሽኝ? እና እንድታስቀይመኝ የእንዝርት አዝዋሪ ልጅ በእንዝርት እየተለካሽ አድገሽ ይላል። የምር ግን ሽንትሽን ያሸምሻ ቤት ሲገቢ የምር አዎ ጩር ካለ እኔም ደግሞ ጨመቅ አድርጌ ሸኗለሁ። ፋራ ነኝ እንዴ? የምር እንደዛ አድርግሽ ሴት ልጅ ስንወድ ወደፊት አሁን ኢትዮጵያ ውስጥ ሴት ልጅ ስንወድ ስማይ ነገር ሴት ልጅ ስንወድ ማለት ነው አፋር ነው ሶማሌ ወስደን እናሰፋታለን። ኧረ አንቺ የምን ማሰፋት ጀመርሽ? አሁን ኢትዮጵያ ውስጥ ድንግልና የሚመልስ ሰውዬ መጥቷል። ዶክተር 150 ሴቶች ተመዝግበዋል ብላኛለች ፔራሲም። ግን ምንድን ነው ጥቅሙ? አሁን ቢመለስ ባይመለስ ምንድን ነው? ኧረ እባክህ ቢመለስማ ያበደ ነው። እዚህ መጥቶ 45,000 ድራም ይሸጡታል። አሁን ትክክል ነው የሚለኝ ለአንድ ዶርዜን የሰጠሁት። ኧረ የብሔር ብሔረሰብ ስም ማንሳት የኔ እናት፣ እዚህ እኔ ላይቭ ላይ ብሔር ብሔረሰብ፣ ፖለቲካ፣ ሃይማኖት፣ ዘር የለም። ዶርዜ ነሽ እንደ አንቺ አልተሳደብ አልመስልም። አይ አትመስይም። ምን አዲስ አበባ ልጅ መስለሽ ነበር የኔ እናት። ኧረ አዲስ አበባ ልጅ ነኝ። ባይዘዌ ፈዋሹን ያቀኛል። ጠይቀው በአካል ይመጣሻል